ጎንደር ግን ምን አይነት ከተማ ናት? በፍቅሯ አንዴ ከለከፈች መቼም አትለቅ። በቃ 10 ጊዜ ወደ ጎንደር ብርር ሂድ ይለኛል። በቃ ወደ ጎንደር መሄዴ ነው። እናትዋ ጎንደር በናፍቆት ስትገድለን ተነስተን ብርር ልንል ነው። አዲስ አበባ በአየር መንገዳችን ተነስተን በሰማዩ ጋር እየበረርን ናፍቆቴ ስስቴ የህልሜ ከተማ የጀግናም የእምነትም ከተማ ጎንደር ደረሰ። ጎንደር ደርሰናል። ጎንደር እንደገባን ጉብኝታችንን ከመጀመራችን በፊት አብልቶ የማይደክመው የዋሁ ደጉ በላይ እያጎረሰ ብሉልኝ ከሚለው ማህበረሰብ በአንዱ ቤት ጎራ በሉ ተብለን የሚገርም ቃተኛ እንዴት ባለ ጠላ ተጋብ ዞር ወደ ፍቅር ከተማዋ ጎዳናዎች። ታሪካዊቷ ጎንደር ከተማ ከኢትዮጵያ ዋና ከተማ አዲስ አበባ 727 ኪሎ ሜትር፣ የአማራ ክልል ዋና ከተማ ርዕሰ መዲና ባህር ዳር ደግሞ 180 ኪሎ ሜትር ርቀት ላይ የምትገኝ በቀደምት ዘመናት የነገስታት መናገሻ ታሪካዊ ከተማ ናት። 6 ቤተ መንግስታቶች አሉ ከዚህ ግቢ ውስጥ ማለት ነው። ቀድሞ የተሰራው ፊት ለፊት የምናየው የዓለም ሰገድ ፋሲለደስ ቤተ መንግስት ነው። ዓለም ሰገድ የንግስና ስማቸው ነው። ዓለምን ያሰገዱ ማለት ነው። በወቅቱ ጦርነት ስለነበረ ሰላም ስላሰፈኑ ዓለም ሰገድ የሚል የንግስና ስም ተሰጣቸው ማለት ነው። ከአፄ ፋሲለደስ ቀጥሎ የነገሱት ደግሞ አላፍ ሰገድ ጻድቁ ዮሐንስ ይባላሉ። አነስ አድርገው ነው የሰሩት ለአባታቸው ክብር ሲሉ ነው። ሶስተኛው ደግሞ እዛ አዲያም ሰገድ እያሱ ይባላሉ። የአፄ ፋሲለደስ የልጅ ልጅ ናቸው። ከዛ በመቀጠል አፄ ዳዊት አሉ። ከአፄ ዳዊት ደግሞ አፄ በካፋ፣ የአፄ በካፋ ባለቤት ደግሞ እቴጌ ምንትዋብ ናቸው። እንግዲህ 6ቱ ቤተ መንግስት በእነሱ ስም የሚጠራው ማለት ነው። በተለይም በ17ኛው እና 18ኛው መቶ ክፍለ ዘመን የተሰሩት ታሪካዊ ቅርሶቿ የከተማዋ መገለጫዎች ናቸው። ታሪካዊ ቅርሶቿ የቱሪስት ቀዳሚ ተመራጭና ተወዳጅ መዳረሻ ለመሆን አብቅቷታል። በታሪክና በባህል ነጸብራቅነቷን በዓለም ላይ ትታወቃለች። የጎንደር ከተማ ዋነኛ የቱሪስት መስህብ የሆኑት አብያተ መንግስታትና አብያተ ክርስቲያናት በወርቃማው ዘመኗ የኢትዮጵያ ነገስታት ያሰሯቸው ናቸው። አብያተ መንግስታቱ በከተማው መሃል በሚገኝ ከፍተኛ ስፍራ ላይ ይገኛሉ። አብያተ መንግስታቱ የተሰሩት ከድንጋይ ከእንጨትና ከኖራ ሲሆን የጥንት የኢትዮጵያ የኪነ ጥበብ ረቂቅነትን ያንጸባርቃሉ። በፋሲል ቤተ መንግስት ዘወር ስንል ተፈላጊዋን ቆንጆ ተመለከትናት። የፋሲል ቤተ መንግስት የኢትዮጵያ የኪነ ጥበብ አሻራ ያረፈበት ግንባታ ነው። ሀገራችን የራሷ ግብረ ህንፃ አሰራር እንደነበራት በዓለም ያስመሰከረው ግብረ ህንፃ የተባበሩት መንግስታት ትምህርት የሳይንስና የባህል ድርጅት ዩኔስኮ እንደ ኢሮፓውያን አቆጣጠር ጥቅምት 1979 ዓ.ም በዓለም ቅርስነት ሊመዘግበው ችሏል። ይህም ለኢትዮጵያውያን ኩራት፣ ለዓለምም ሌላ ተጨማሪ የቱሪስት መዳረሻ ተደርጎ የተመዘገበ ቅርስ ነው። ጎንደር አፄ ፋሲለደስ የቆረቆራት የነገስታት ከተማ እንደሆነች የታሪክ ድርሳናት ያወሳሉ። የነገስታት መናገሻ እንድትሆን በአፄ ፋሲለደስ ብትመረጥም ከአፄ ፋሲለደስ ቀደም ብሎ ሰው የሚኖርበት አካባቢ እንደነበረ ታሪካዊ ማስረጃዎች ይጠቁማሉ። ጎንደር የሚለው ስያሜ በአፄ አምደ ጽዮን ዜና ማዋዕል ከ1307 እስከ 1337 ዓ.ም ተጠቅሶ ይገኛል። ጎንደሮች ማርያምና ጊዮርጊስ የሚባሉት ቤተክርስቲያኖች
ጎንደር ዘመናዊ ከተማ ሆኗ ከመመስረቷ አስቀድሞ የነበሩ መሆናቸውም ጎንደር ከአጼ ፋሲለደስ የቀደመ ታሪክ እንዳላትን መገንዘብ ይቻላል። ጎንደር በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ስመ ገናና መሆን የጀመረችው ግን በአጼ ፋሲለደስ ዘመነ መንግስት ለመናገሻ ከተማነት ከተመረጠች ማግስት ጀምሮ መሆኑ ግልጽ ነው። በተለይም በአባቱ በአጼ ሱስንዮስ ዘመን ቅሬታ የነበራት ኦርቶዶክስ ተዋሕዶ ቤተክርስቲያን ቅሬታ በመፍታት በአባቱ የንግስና ዘመን አበባ የነበረችውን የሮማ ካቶሊክ ቤተክርስቲያን ወደ ጎን በመግፋታቸው ከሀገሬው ውጭ ስሟ በደጉም በክፉም እንዲነሳ አድርጓታል። በተለይም አጼ ፋሲለደስ ከሚስዮናውያኑ ጋር የገቡበት ሰጣ ገባ ጎንደር ከኢትዮጵያ አልፋ በዓለም ላይ ስሟ ደጋግሞ እንዲነሳ አድርጓታል። የአጼ ፋሲለደስ ጎንደር የከተማ ቅርጽ እንድትይዝና ዘመናዊ አኗኗር እንድታዳብር ከማድረግ ባለፈ በኪነ ህንፃ ተጠቃሽ ከተማ እንድትሆን ብርቱ ጥረት ያደረጉ ንጉስ ናቸው። በዚህም ጥረታቸው ጎንደር እስከ 1855 ዓ.ም ድረስ የኢትዮጵያ መዲና ሆና እንድታገለግል መሰረቱን ጥሏል። አሁን በዓለም ቅርስነት የተመዘገቡ አስደማሚ የኪነ ህንፃ ውጤቶችን በመገንባትም ፈርቀዳጅ ንጉስ ነበር። ጎንደር ከተማ የሚገኙ የወቅቱ የስልጣኔ አሻራዎች ኪነ ህንፃ፣ ኪነ ጥበብ፣ እደ ጥበብ፣ የንግድ እንቅስቃሴ፣ ህግና ስርዓት ማቆም ከተማዋን ዘመናዊ የማድረግ የአጼዎቹ መገለጫዎች ተደርገው ይወሰዳሉ። ከተማዋም ታሪክ የማይሽራቸው የጥበብ ውጤቶች መገኛ መሆኗ የቱሪስቶችን ቀልብ በቀላሉ የምትስብ ከተማ አድርጓታል። ከተማዋ በጎርጎሮሳውያን የዘመን አቆጣጠር በ1636 በአጼ ፋሲል የተገነባው የፋሲል አብያተ መንግስትን ጨምሮ በርካታ ቅርሶችን በጉያዋ ይዛለች። አጼ ፋሲል ያሰሩት የጥምቀተ ባህር እቴጌ ምንትዋብ ያስገነባችውና ድንቅ የሥነ ህንፃ ጥበብ ያረፈበት የቁስቋም ቤተክርስቲያን፣ አዲያም ሰገድ ኢያሱ ያስገነቡትና የኢትዮጵያውያን የስዕል ጥበብ የታየበት ጥንታዊው የደብረ ብርሃን ሥላሴ ቤተክርስቲያን፣ አጼ ፋሲል ያሰሯቸው ጎንደርን ከአጎራባች ከተሞች የሚያገናኙ 7ቱ ድልድዮች፣ የአባይን መነሻ ለማወቅ በመሻት ጎንደር የከተመው የስኮትላንዳዊ ጄምስ ብሩስ መኖሪያና ሌሎች ቅርሶችን አቅፋ የያዘች ከተማም ናት። ጎንደርን ጎብኝቶ በወርቃማ ዘመኑ የነበረው የኪነ ህንፃ ኪነ ጥበብ የደረሰበትን ደረጃ ተገንዝቦ አለመደመም አይቻልም። ጎንደር ከተማ በአጼ ፋሲለደስ የኢትዮጵያ ዋና ከተማ ሆና ከተቆረቆረችበት ጀምሮ የከተሜነት መለያዎቿ ከፍ በማለቱ ጎንደር የከተሞች እናት ተብላ እስከመጠራት ደርሳለች። ከጎንደር ቀድሞ ለተመሰረቱትም ይሁን ከእርሷ ዘግይተው ለተቆረቆሩት የኢትዮጵያ ከተሞች ተምሳሌትም ናት። ጎንደር ከተማ በውስጧ ከሚገኙ ድንቅ ታሪካዊ ቅርሶች ባሻገር በአቅራቢያዋ በርከት ባሉ የቱሪስት መዳረሻዎች የተከበበች መሆኗ ለኢትዮጵያውያን ብቻ ሳይሆን ለሌሎችም ሀገር ዜጎችም በሩቅ የምትናፈቅ ድንቅ ከተማ አድርጓታል። በየዓመቱ በድምቀት የሚከበረው የጥምቀት በዓል የጎንደርና አካባቢውን የቱሪስት መዳረሻነት ተመራጭ አድርጓል። በዚህ የተነሳ ጥር 11 ሁሌም ጎንደር ትሞሸራለች። እንግዶቿም በክብር ጠርታ በፍቅር ታስተናግዳለች። በተለይም ታቦታቱ የሚያርፉበት ባህረ ጥምቀት ለበዓሉ የተለየ ድባብ ያጎናጽፈዋል። በጎንደር የሚገኙት 44 ታቦታት የሚያርፉበት የሚውሉበት ጥምቀት ነው እየተባለ በድምቀት ይከበራል። በርካታ ቱሪስቶች በቦታው ይገኛሉ። ከሀገር ውስጥም ከሀገር ውጭም የሚመጡት ቁጥራቸው የትየለሌ ነው። ጥምቀትን በጎንደር መታደም ሁሌም መታደል ነው። የጥንቷ የኢትዮጵያ መናገሻ ለቱሪስቶች በርከት ያሉ ዘመናዊና ሀገረኛ ቅርስ ያላቸውን ሪዞርቶችና ሆቴሎችን ገብታ ዛሬም ኑ ጎብኙ፣ ተዝናኑ፣ በፍቅር ተቀብለን እንግድነት ሳይሰማው ሸጋ ጊዜ ያሳልፋሉ ትላለች። ጎንደር የከተሞች እናት።
ሳዝን ተገስጾ አንተ ትርስ ሰባብሎ ፊደል ቆጥሮ እውቀት ጠግቦ ድንጋይ ጠሮ መቅደስ አንጾ ሐራምና ነውር የሚጸየፍ አንጀት አርስ የልብ አርስ ጀግናው ፋኖ የጠላት ምስት ኢትዮጵያዊ ግርማ ሞገስ ኢትዮጵያዊ ግርማ ሞገስ መግባት ለመውጣት ጠላት መቸኮበት ገዳይ ናናና ገዳዬ ገዳይ ናናና ገዳዬ ገዳይ ናናና ገዳዬ ገዳይ ናናና ገዳዬ Kandina wata, dage hede wada dore na dita. Tenesa terame, kandina wata, dage hede wada dore na dita. Naye na tage, naye dore kebre, achi wakwe, achi wadama, bina lengina, hede wana, eye santalo, bina Ethiopia. Come on.
ማትበለው